ገነነ መኩሪያ ሊብሮ ራሱን አጠፋ ወይስ ሰው ገደለው? ቀኑን ሙሉ ሲያወሩ ቢውሉ መስማት የማይሰለቹ አራት ሰዎች አሉ። ስብሐት ገብረእግዚአብሔር፣ ዘነበ ወላ፣ አብዱ አልይራና ገነነ መኩሪያ። ኖራ ከገነነ ጋር የተገናኘ ነው ለመጀመሪያ ጊዜ በአካል 1993 ወይም 94 አካባቢ ነው። የ10ኛ ክፍል ተማሪ ሆኜ ይመስለኛል። ታዋቂው ጋዜጠኛ ገነነ መኩሪያ ወይም ደግሞ በቅጽል ስሙ ሊብሮ ከዚህ ዓለም በሞት ተለየ። ገነነ መኩሪያ ራሱን በገመድ አንቆ ነው የሞተው የሚል መረጃ ወጥቷል። ገነነ እንዴት ተባልክ? አንተ ሲፉ እንዴት ተባልክ? መጨረሻዬን አሳምርልኝ። እናትና አባቶቻችን ይህንን ጸሎት የሚጸልዩት ያለ ምክንያት አይደለም። ሰው በእውነተኛ ማንነቱ የሚፈተነው ወዳጁን ከጠላቱ የሚለየው አቅም አጥቶ በተዳከመበት የመጨረሻዎቹ ሰዓታት ላይ ነው። ለዚህ ሕያው ምስክር ከገነነ መኩሪያ ሊብሮ በላይ ማን አለ? በኢትዮጵያ የስፖርት ጋዜጠኝነት ሰማይ ላይ እንደ ንጋት ኮከብ ደምቆ ያበራ ታላቅ ስብዕና፣ በሚሊዮኖች ልብ ውስጥ በሊብሮ ስሙ የነገሰ ንጉሥ። ድንገት ግን ይህ ኮከብ ከችሎታው ማማ ላይ ሳይሆን ከህይወት ሰማይ ላይ ተሰወረ። ይፋዊው ዜና አጭርና ግልጽ ነበር። ራሱን አጠፋ። ህዝቡ አዘነ። ነገር ግን ጥያቄ ሳይጠይቅ የተቀበለው ሐቅ መሰለ። እውነታው ግን ይህ ነበር። እውነታው ግን ገና ከጅምሩ አጠራጣሪ ነበር። በሰዓቱ ብዙ የሚያወዛግቡ ጥያቄዎች ተነስተዋል። እስኪ አንድ ጊዜ እናስበው። ከ7 ኪሎ በላይ የሚመዝን ሰው፣ በተጨማሪም አንድ እግሩን በሕክምና ያጣ ሰው እንዴት ሆኖ ነው የበር እጀታ ላይ ራሱን አንቆ ሊያጠፋ የሚችለው? ይህንን ለማመን የሚከብድ እንቆቅልሽ ነበር። እነዚህ ጥያቄዎች ቢነሱም በጊዜ ሂደት ጉዳዩ እየደበዘዘ የሊብሮም አሳዛኝ ሞት እየተረሳ መጣ። እስከ ቅርብ ጊዜ ድረስ የሻረጊቱ የሚባል ዘፈን ታውቃላችሁ? የሻረጊቱ ግዴታ ዝቅ አለች አየችውና ገነነ ራሱ ገነነ ሞተና በቃ ጮኸች ማለት ነው። ሰሞኑን ግን ጋዜጠኛ አርአያ ተስፋ ማርያም የገነነ ሊብሮን ጉዳይ ከዝምታ አቧራ አራግፎ ዳግም ይዞት ብቅ ብሏል። አርአያ በሚገርሙ ተከታታይ ቪዲዮዎች አዳዲስ ጥያቄዎችን እያነሳና እየሞገተ የተደበቀውን እውነት ለማውጣት እየለፋ ነው። በመጀመሪያ የገነነ መኩሪያን ወንድም፣ በመቀጠል ደግሞ የቅርብ ወዳጁ የነበረውን ጋዜጠኛ ሰይድ ኪያርን በእንግድነት በማቅረብ ስለ ሊብሮ ሞት እስከዛሬ ያልተሰሙ አስደንጋጭ መረጃዎችን ይፋ ያደረገ ነው። በተለይ ጋዜጠኛ ሰይድ ኪያር የሰጠው ቃል ልብ ወለድ ፊልም ነው የሚመስለው። ገነነ ከቤቱ ወጥቶ ሆቴል ከገባበት ሰዓት ጀምሮ እስከ ሞተበት ቀን ምሽት ድረስ የተፈጠረውን አንድ ባንድ ዘርግፎታል። ሰይድ በወቅቱ የፈጸመውን ስህተት በጸጸት እያመነ የገነነ ሞት እንደተሰማ፣ እንዴት እሱ ዋነኛ ተጠርጣሪ ሊሆን እንደተቃረበ ሲተርክ የአድማጭን አንጀት ይበላል። ነገር ግን ከሁሉም በላይ አንድ የሚያደርጋቸው እውነት አለ። የአርአያ ጥያቄ ለገነነ ወንድምም ሆነ ለሰይድ ኪያር አንድ ነበር። ገነነ ራሱን አጥፍቷል ብላችሁ ታምናላችሁ? የሁለቱም መልስ በማያሻማ ድምጽ ነበር። በፍጹም ገነነ ራሱን ሊያጠፋ አይችልም። ከዚህ በላይ አርአያ ይፋ ያደረገው አንድ አዲስ መረጃ አለ። ገነነ ከመሞቱ በፊት ከውጭ ሀገር አንድ ጓደኛው ደውሎለት ነበር። ጓደኛውም ስልኩን ሳይዘጋው ገነነ ክፍል ውስጥ ከሌሎች ሰዎች ጋር ሲጨቃጨቅ እየተሰማ ነበር። ይህ ምን ማለት ነው? በዚያች ጠባብ ክፍል ውስጥ በዚያች ሌሊት ከገነነ ጋር እነማን ነበሩ? ያንን የመሰለ የስፖርት ጋዜጠኛ፣ ያንን የመሰለ የጨዋታና ታሪክ አዋቂ፣ ያን የመሰለ ጸሐፊ የህይወቱ መጨረሻ እንዲህ መሆኑ ልብ ይሰብራል። ከቤቱ ተገፍቶ በተስፋ መቁረጥ ተውጦ በአንዲት ጠባብ ክፍል ውስጥ ሞቶ መገኘቱ ያስቆጫል። ከምንም በላይ ግን የሚያመው ራሱን አጥፍቷል በሚል ባልተረጋገጠ ምክንያት በሚወደውና በሚከተለው የሃይማኖት ስርዓት መስፈርት ፍትሃት እንኳን ሳይደረግለት መቀበሩን መስማት ነው። ገነነ ራሱን ሊያጠፋ ይችላል ብለህ ታምናለህ? ገና ጠንካራ። ስለዚህ እኔ ከትዳሩ ህይወት ጋር ያለውን ነገር አላውቅም። ስለሱም አናወራም ከገነነ ጋር።
ግን ቤት ጥሩ እንዳልሆነ ችግር አለ። በቃ አልመለስም። ገነነ መኩሪያ ሊብሮ ራሱን አጠፋ ወይስ ሰው ገደለው? ቀኑን ሙሉ ሲያወሩ ቢውሉ መስማት የማይሰለቹ አራት ሰዎች አሉ። ስብሐት ገብረእግዚአብሔር፣ ዘነበ ወላ፣ አብዱአሊ ጅራና ገነነ መኩሪያ። በዚህ ሰዓት አሉላ ስለተናገረው ነገር ነው ወይስ ስለ ገነነ ሊብሮ አሟሟት ነው ማውራት ያለብን? በቃ የሰውዬ በግፍ የሞተው ስለዚህ ሰውዬ ድምጽ እንሁን። ልጅነታችንን ያሳመረልን ሃይላይት በሌለበት ዘመን ስለ ቡናም ስለ ጊዮርጊስ ስለ መቻል ስለ አርባ ምንጭ ጨርቃ ጨርቅ እንዳለ ስለ ኒያላ ስለ ሙገር ስለ ምናምን በቃ ኢትዮጵያ ስላሉ የእግር ኳስ ክለቦች አሁንም ስላሉ ስለፈረሱም ቲሞች እያንዳንዱን ነገር እንደ ትላንትና እንደነበርን አድርጎ ሲነግረን የነበረ ሰው ማለት ነው። ያለ ምንም ቪዲዮ ምንም የተቀመጠ መረጃ በሌለበት ዘመን ይሄ ሰውዬ ግን ትልቅ ማህደራችን ነበር። በቃ ትልቅ መጽሐፍ ነው ያጣነው። ግን የሞተበት መንገድ እንኳን እንዲህ ተደባብሶ አልፎ ስለሱ የሚያወራ ሰው የለም ማለት ነው። አሉላ ቲክቶከሮችን ተናገረ ኢሹ መሆንም የለበትም እኮ። እስኪ በዛው ድምጻችሁ አሁን አሉላ ላይ እንደተነሳችሁት እስኪ ስለዚህ ሰውዬም እስኪ ድምጹ ነው። በተለይ ትልልቅ ተከታይ ያላችሁ ቲክቶከሮች ስለዚህ ሰውዬ በደንብ ቪዲዮ መሰራት አለበት። አሟሟቱ ቢያንስ በትክክል ይታወቅ፣ ለኢትዮጵያ ሕዝብ ግልጽ ይሁን። አለልኝ እንዴት እንደሞተ እናውቃለን፣ እንዴት ተድበስብሶ አልፎ እንደነበረ። ከዛ በኋላ ነው እውነት የወጣው። የዚህም ሰውዬ እውነቱ መውጣት አለበት። በቃ ገነነ መኩሪያን ወይም ደግሞ ሊብሮን እንደሚወደው ሰው በቃ የተረጋገጠ ነገር እንፈልጋለን። ቪዲዮን ሼር እያደረጋችሁ ለሁሉም ቲክቶከሮች እንዲደርሱ አድርጉልኝ። ይመቻችሁ። አሁን የገነነ ሊብሮ ሞት እንቆቅልሽ የሚፈታበት ጊዜ የደረሰ ይመስላል። ጥያቄዎቹ ግልጽ ናቸው። በዚያች ሌሊት ምን ተፈጠረ? እውነቱ ለምን ተደበቀ? ለገነነ መኩሪያ ፍትህ ይገባው የለም ወይ? እናንተስ ምን ትላላችሁ? በዚህ ጉዳይ ላይ ያላችሁን ሐሳብ በኮሜንት ላይ አስቀምጡልኝ። የገነነ ሊብሮ ድምጽ ሳይለንስር ተደርጎ ሊሆን ይችላል። የዚህ ድምጽ ግን ዝም ማለት የለበትም።